የምንጊዜም ተጽዕኖ ፈጣሪ የሚባሉት አብዛኞቹ ሰዎች የትምህርት ብልሃት አልነበራቸው ወይም በተለምዶ ቡክ ስማርት የሚባሉ ሰዎች አልነበሩ። ነገር ግን አብዛኞቹን አንድ የሚያደርጋቸው የሆነ ነገር አለ። ምንድን ነው እያላችሁ ከሆነ ዘ ቲዮርኪክ ቲዮሪ ኦፍ ኢንቴሊጀንስ። አዎ ይህ ነው አንድ የሚያደርጋቸው። አሜሪካው ሳይኮሎጂስት ሮበርት ስተርንበርግ እንደሚለው ከሆነ ሶስት ዋና ዋና የሚባሉ የብልሃት ወይም ኢንቴሊጀንስ አይነቶች አሉ። እናም ህልምህን ለማሳካትና በህይወትህ የፈለግከውን ለማግኘት የምትሻ ከሆነ ሶስቱንም ማዳበርና ማቀናጀት ያስፈልጋል። ለዛ ቀጥታ ወደ ምንነታቸው እንሂድ። አንደኛ ተግባራዊ ብልሃት ወይም ፕራክቲካል ኢንቴሊጀንስ፣ አንዳንዴም በውጭው ስላንግ ቋንቋ ስትሪት ስማርት የሚባል ሲሆን የበለጠ እንድትረዱት ዓለማችን ካፈራቻቸው ትልቅ አጭበርባሪዎች አንዱ የሆነውን የ20ኛውን ክፍለ ዘመን ቪክተር ሉስቲግን እንመልከት። በ1925 የኤፍል ታወር መጥፎ በሚባል ሁኔታ ላይ ነበር። ህንፃውን ሜንቴን ለማድረግ የሚያስፈልገው ወጪ ራሱ በጣም ትልቅ ነበር። እናም በከተማ ውስጥ ህንፃው መጥፎ ሁኔታ ላይ እንደነበርና ሊሸጥም እንደሆነ የሚናገር ወሬ መናፈስ ጀመረ። ቪክተር ግን ይህንን እንደ ጥሩ ድል የተመለከተው ራሱን እንደ መንግስት ሰራተኛ በማስመሰል ህንፃ አንድሬ ፓሶን ለሚባል ነጋዴ ለመሸጥ ይሞክራል። ለምን? ከሌሎች የብረት ገዢና ሻጮች ጋር ሲነጻጸር አንድሬ ለገንዘብና ለዝና ያለው ፍቅር በጣም የላቀ ነበር። ቪክተርም ውሸተኛ የስምምነት ደብዳቤ አሳይቶ ገንዘብ ይቀበለዋል። ከሁለት ቀን በኋላ ግን ቪክተር ሃንጋሪ ሄዶ በብሩ ሲዝናና፣ አንድሬ ደግሞ ትልቅ የሚባል የሀብቱን መጠን አጥቶ በማዘን ላይ ነበር። ለምን ይህ ተፈጠረ? ምክንያቱም አንድሬ የተግባራዊ ብልሃት አንዱ ክፍል የሆነውን የማመዛዘን ችሎታ ያንሰው ነበር። እንዴት እናሻሽለው እያላችሁ ከሆነ ሂውሪስቲካችሁን በደንብ አዳምጡት። ሂውሪስቲክ ማለት አይምሯችሁ የሆነ ነገርን ቶሎ ወስኖ ለመገላገል የሚጠቀመው አቋራጭ መንገድ ነው። እናም አራት ሂውሪስቲክ አይነቶች አሉ። አንከሪንግ ሂውሪስቲክ የሆነ መረጃ ሲሰጠን መጀመሪያ የሰማነውና ያገኘነው መረጃ ላይ የመተማመን አባዜ ነው። ለምሳሌ መኪና ለመግዛት ስንሄድ ሻጮቹ መጀመሪያ በጣም ውድ የሆነውን መኪና ያሳዩንና ቀጥላ የሚቀንሱትን ያሳዩናል። እናም መኪኖቹ ርካሽ እንኳን ባይሆኑም ከመጀመሪያው ጋር ሲነጻጸሩ የሚረክሱ ስለሚመስሉን እንገዛቸዋለን። አቬይላቢሊቲ ሂውሪስቲክ መረጃው ከሌሎች መረጃዎች አንጻር ለመረዳት ስለሚቀለን አጽንኦት ወይም ክብደት እንሰጠዋለን። ለምሳሌ ውጭ ሀገር ያሉ ሰዎች ዜና ላይ በሚኖሩበት አካባቢ የሻርክ ጥቃት እንዳለ ከሰሙ ወደ ባህር ዳርቻ መዋኘት ይፈራሉ። ነገር ግን በስታቲስቲክስ ስንመለከተው ላሞች በዓመት ውስጥ የሚገሉት የሰው መጠን ከሻርኮች ይበልጣል። ሪፕሬዘንታቲቭ ሂውሪስቲክ ነገሮችን ካላቸው ቋሚ አመለካከት ጋር ባላቸው ቅርበት የመፍረድ ዝንባሌ ነው። ብዙ ጊዜ ንቅሳት ያለበትና ሱሪውን ዝቅ አድርጎ የሚሄድ ወጣት ስናይ ዱርዬ አድርገን እናስበዋለን። አፌክት ሂውሪስቲክ ያለንበት የኢሞሽናል ስቴት ወይም ስሜታዊ ሁኔታ ፍርዳችንን እንዲቆጣጠር ስንፈቅድለት ነው። ለምሳሌ ሰዎች አስጊ የሆነን ነገር ስለተመቻቸው ብቻ አስተማማኝ እንደሆነ አድርገው ያወራሉ። የአደገኛ ድርጊት ግን ትንሽም ካስፈራቸው ወይም ሰላም ከነሳቸው አደገኛ ብለው ይሰይሙታል። አሁን አይምሯችሁ እንዴት እንደሚሰራ ካወቃችሁ ህይወታችሁን የሚያዛቡትን መረጃዎች መቆጣጠር ትችላላችሁ። ነገር ግን የፈለጋችሁትን ለማሳካት ተግባራዊ ብልሃት ብቻ በቂ አይደለም። ለዛም ነው ሁለተኛ ወደ ሆነው የፈጠራ ብልሃት ወይም ክሬቲቭ ኢንቴሊጀንስ የምንሄደው። ይህኛውንም የበለጠ እንድትረዱት ከ30 ዓመት በፊት የጃፓን ቡሌት ባቡር ትልቅ ችግር ነበረበት። በመሿለኪያ ውስጥ ገብቶ ሲወጣ ሶኒክ ቡም ወይም ከባድ የሆነ ፍንዳታ የሚመስል ድምፅ ያወጣ ነበር። ይህም አካባቢ ላይ ያሉ የጫካ እንስሳቶችን፣ የአካባቢ ነዋሪዎችና ተሳፋሪዎችንም ጭምር ሰላም ይነሳና ይበጠብጥ ነበር። የባቡሩ ኢንጂነሮች ይህን ችግር ለመፍታት በጣም ብዙ አሰቡ፣ ተመራመሩ። ነገር ግን ምንም መፍትሄ ሊያገኙ አልቻሉ። በዚህ በጣም ተጨንቀው በነበሩበት አንድ ተራ ቀን ግን ኢጂ ናካቱስ የሚባል ኢንጂነር መልሶ አይናቸው ስር እንደነበረና ማየት እንዳልቻሉ ይገነዘባል። መፍትሄው ምን ነበር? ዘ ኪንግ ፊሸር። አዎ ይሄ የምትመለከቱት ወፍ ነበር መልሱ። በጣም ፈጣን በሚባል ስፒድ ውሃ ውስጥ በመግባት አሳ ያድናል። ነገር ግን ውሃ ውስጥ በሚገባበት ሰዓት በጣም ትንሽ እስከ ምንም የሚባል ውሃ ብርጫቂ ነበር የሚያወጣው። ኢጂም የባቡሩን ጫፍ እንደ ወፉ መንቁር ቢያደርጉት የአየሩን ግፊት በመቀነስ የሚጮኸውን ድምፅ እንደሚያጠፋ ይነግራቸዋል። እናም ኢንጂነሮቹ ኢጂ ባመጣው ሀሳብ ተስማምተው ባቡሩን ይገነቡታል። ውጤቱ ያው እንደገመታችሁ ስኬታማ ነበር። ግን ይህና የመፍጠር ተስጦ ምን አገናኘው እያላችሁ ይሆናል። ስቲል ላይክ አን አርቲስት የሚባል ኮንሰፕት አለ። እሱም የሚነግረን ከተፈጥሮ ከሌሎች ሰዎች ፈጠራዎች ወይም ከሌላ ቦታ የመፍጠር መነሳሳትን ማግኘት አለብን ነው። ለምሳሌ የብዙ ነገር ፈጣሪ የሆነውን ሊዮናርዶ ዳቪንቺ ብንመለከት የመጀመሪያውን የአውሮፕላን ንድፍ ያወጣው ከወፍ በመነሳሳት ነው። ወይም ሳሙኤል ሞርስን ብንወስድ በባቡር ላይ ሲሄድ ስለ ኤሌክትሮማግኔቲዝም በሰማው ውይይት በመነሳት ነው ሞርስ ኮድንና ቴሌግራፍን የፈጠረው። ግን አስታውስ፣ ዝም ብለህ ከሰው በመስረቅ የራሴ ነው ማለት አትችልም። በዛ ሰው ስራ ላይ የራሴ የሆነ አስተዋጽኦ ልታደርግ ይገባል። ለምሳሌ ይህን ቪዲዮ ብንመለከት የራሴ የሆነ ኦሪጂናል ስራ የለው። ነገር ግን ካነበብኩትና ካየሁት ብዙ ነገር በመነሳት የተደባለቀና አዲስ የሆነ ቪዲዮ መስራት ቻልኩ። አሜሪካዊው ስራ ፈጣሪ የሆነው አሌክስ ሃርሞንዚ የሆነ ክህሎት ላይ ጎበዝ መሆን ከፈለጋችሁ ያ ክህሎት ከተፈጠረበት ቦታ ብዙ ነገር መማር ትችላላችሁ ይላል። ለምሳሌ እንደኔ ዩቲዩበር መሆን ከፈለጋችሁ የፊልም ስራን ብትማሩ ብዙ ነገር ታገኙበታላችሁ። ቦነስ ፋክት የፈጠራ ብልሃታችን በደከመ
የመተመን ጊዜ ይጨምራል። ለምን? አንጎላችን ትኩረት ስላጣ የፈለገውን ለማግኘት ሲል አዲስና የሚፈልገውን ነገር በቀላሉ የሚያገኝበትን የነርቭ መንገድ መዘርጋት ይጀምራል። እስካሁን 2 አይተናል፣ ነገር ግን አሁንም በቂ አይደለም። ሶስተኛ አናሊቲካል ኢንተሊጀንስ ወይም ትንተናዊ ብልሃት። ኤለን መስክ፣ ጄፍ ቤዞስ እና ዋረን ቡፌት የሚጠቀሙት ቴክኒክ አለ፣ ፈርስት ፕሪንሲፕል ቲንኪንግ። ደስ የሚለው ነገር ደግሞ በጣም ቀላል በሆኑ 3 ስቴፖች የተገነባ ነው። የመጀመሪያው ነገሩን ሰባብሮ ማየት ነው። ለምሳሌ ሬስቶራንት መክፈት ትፈልጋላችሁ፣ ግን ሬስቶራንት ምንድነው የሚለውን ትመልሳላችሁ። ሬስቶራንት ማለት በቀላሉ ሰዎች ምግብ ማግኘት የሚችሉበት ጠረጴዛ፣ ወንበርና ኩሽና ያለው ቦታ ነው። ሁለተኛ የመጀመሪያውን ሀሳብ ችግር ማግኘት። ምናልባት ሬስቶራንታችሁ ለኩሽና የሚሆን ብቻ ቦታ ቢኖረው ወይም አካባቢያችሁ ላይ ያሉ ሰዎች ከቤታቸው ለምግብ ብለው መውጣት የማይፈልጉ ቢሆን። ሶስተኛ አስተካክሎና አሻሽሎ መገንባት። አሁን ጠረጴዛና ወንበሮቹን ታነሱና ትልቅ ኩሽና ትገነባላችሁ። ትዕዛዝን በኦንላይን ተቀብላችሁ ከዛ ማድረስ ነው። የኡበር መስራች የሆነው ትራቪስ ካልኒክ አሁን ባሳየኋችሁ መንገድ ነው $15 ቢሊዮን የሚያወጣውን ክላውድ ኪችን የተባለ ኩባንያ የከፈተው። ምን እሱ ብቻ፣ እነዚህ የኛ ሀገር ድርጅቶችም ነገሩን ትንሽ በመቀየር ብቻ ትርፋማ ሊሆኑበት ችለዋል።